ቋቋታ ዝም ብሎ ወስስ ይባላል እንዴ? ማንን እንጠይቅ? እዚህ ጋር ይሄን የሚያክል ግቢ ያለ ሰው ይቀመጣል? ሆቴል ቤት ነው ወይስ ሰንበቴ ቤት አደረከው? ምን ማለት ነው? ወዴት ነው? ትምህርት ቤታችሁ ማስታወቂያ አውጥቶ ነበር። እሱን ለመመዝገብ መጣ ነው። ስራ ፍለጋ። እሺ፣ ትምህርት ማስረጃ ይዛችኋል? ይዘናል። አንቺም ስራ ፍለጋ ነው? ስምሽ ማን ነው? መነን። መነን? ቴጌ መሆኑ ነው? መናኛ። ምን? የትምህርት ደረጃሽ? ቴምፕላስትሪ ትሪ። በትሪ ተበላው ስንት ጊዜ። ይኸው ባለቤቴ ባገልግል እየላከችልኝ ታገልግል ጋር ተመሰለቻችን ተነሽ ቡጢ ነው የቀረው። እውነቴን ነው የምልሽ። እድሜሽ ስንት ነው? 18። ፕላስ የለውም? የለውም። አንተስ? ዲፕ ነው። ዲፕ? ኧረ ድብን ያድርገህ እናቴ። አቤት አቤት። ምንድን ነው ዲፕ? አይ ዲፕሎማ ማለት ነው። ዲፕሎማ ሰጡ? እኔም ዘመድ አጥቼ ነው እንጂ አንዱ ይሰጠኝ ነበር። ምን ዋጋ አለው? የት ሰፈር ነሽ? ቦሌ። ቦሌ? ቦሌ እዚህኛ ቦሌ? የቦሌ ሰው ስራ ይፈልጋል እንዴ? ለምን አንፈልግም? እዚህ ድረስ ነው አላሉም እንዴ? እንቺ ምን ማለት ነው? አሁን እዚህኛ ጋር ተቀጥረሽ በደሞዟ ማስቲካ ልትበይ እንጂ ምን ታደርጊባታለሽ? እሱ እኔ ነኝ የማውቀው። እሱማ አንቺ ነሽ የምታውቂው። እኔ ታውቃለሁ እናቴ። ቦሌ ምኑ ጋር ነው? ፓሪዚያን ትንሽ ገባ ብሎ። ከፓሪዚያን ትንሽ ገባ ብሎ። ተይው እናቴ፣ አንተዋወቅም። አትልፊ። ይቅርታ አድርግልኝ፣ ያደከምኩሽ። ሼሞ በእውነቱ ተመችቶኛል በጣም ከምር። ስልክ ብቻ እኮ ነው የቀረ። ስልክ አለሽ እንዴ? አልበዛም? ለምን አስገቡ ነው? ምኑ ነው የበዛው? ምን ሰጠሽኝና በዛ? እንግባበት። ሂዱ ግቡ። እንዴ ከዚህ የተሻለ ጥያቄ ጠይቋችሁም እኮ። ስማ፣ ከኋላዋ ሂድ። ለአይኔ ደስታ አትንፈገው፣ ሞኝ አትሁን። አዎ ወይ ቦሌ። የቦሌም ሰው ስራ ይፈልጋል።